እውቀትና ዝና ያልጋረደው ጥልቅ መንፈሳዊ ፍቅር አርቲስት ሰለሞን ሙሄ በእንባ ያካፈለ ልብ የሚነካ የህይወት ምስክርነት። በዚህ አሁን ባሳለፍነው የተቀደሰ የነሐሴ የፍልሰታ ጾም ወቅት በርካታ ምዕመናን በሱባኤና በጸሎት ከፈጣሪያቸው ጋር እየተገናኙ ይገኛሉ። ከዚህም መሃል ብዙዎቻችንን በእጅጉ ካስደመሙና ልባችንን ከነኩ መንፈሳዊ ክስተቶች መካከል ታዋቂው አርቲስት ሰለሞን ሙሄ በቤተ ክርስቲያን ተገኝቶ ስለ እመቤታችን ቅድስት ድንግል ማርያም የሰጠው አስገራሚ ምስክርነት ግንባር ቀደሙ ነው። ሰለሞን በእንባ ታጅቦ እጅግ ትህትና በተሞላበት አንደበት በህይወት ስለሌለችው ውድ እናቱ አስታውሰዋል። እናቱ እመቤታችንን በጽኑ እምነት ስታገለግላት እንደኖረችና እሱም ይህንኑ የጸና ፍቅር ከእርሷ እንዳገኘ ሲናገር የእውነትም የብዙዎቻችንን አይን በእንባ አርጥቧል። ምንም እንኳን በህይወት ውጣ ውረድ ውስጥ ቢያልፍም እናቱ ማርያም ብላ ስትምል እንደነበር እያስታወሰ የቱንም ያህል በኃጢአት ብንወድቅና ከቤቱ ብንጠፋም የመብርሃን ፍቅርና ምልጃ ግን ከእኛ እንደማይርቅ በልበ ሙሉነት መስክሯል። በተለይም የዓለሙን ፈጣሪ በማኅፀን መሸከም ምን ያህል ታላቅ ምስጢር እንደሆነ ሲያስበው በየቀኑ እንደሚገርመው የገለጸበት መንገድ ለሃይማኖቱ ያለውን ጥልቅ ክብር ያሳያል። ለሷ ስል ምን ብሰደብ ምንስ ብሆን በማለት ስለ ስሟ የሚመጣውን ማንኛውንም ፈተናና ትችት በትዕግስት ለመቀበል ዝግጁ መሆኑን ሲገልጽ በውስጡ ያለውን እውነተኛ የእምነት ጽናት በጉልህ ማየት ይቻላል። የአርቲስቱ እንባና የልብ መገዛት እውነተኛ የመንፈስ መታደስ መሆኑ ለተመለከተው ሁሉ ግልጽ ነበር። እሱ ብቻ ሳይሆን በዚህ ቅዱስ ወቅት በርካታ የጥበብ ሰዎችና ዝነኞች ጊዜያቸውን በጸሎት በቅዳሴና በሱባኤ ለማሳለፍ ወደ ቤተ ክርስቲያን ሲመጡ ማየት እጅግ ደስ የሚል እይታ ነው። አርቲስቶች በሕዝብ ዘንድ ትልቅ ተቀባይነትና ተጽዕኖ መፍጠር የሚችሉ እንደመሆናቸው መጠን እነሱ እንዲህ ወደ መንፈሳዊ ሕይወት ሲጠጉና ራሳቸውን አዋርደው በፈጣሪ ፊት ሲቆሙ ማየት ብዙዎቻችንን ያነቃቃል። ሌላውም ትውልድ በበጎ ተጽዕኖ ወደ ትክክለኛው መንገድ ይመልሳል። ስማችን፣ ዝናችንና ክብራችን ከፈጣሪ ፊት ምንም አለመሆኑን ተገንዝበን ሁላችንም እንደነዚህ የጥበብ ሰዎች ራሳችንን ዝቅ ማድረግን ልንማር ይገባል። በሌላ በኩል ደግሞ የሐዘን መግለጫ የታዋቂዋ ቲክቶከር የሃና እናት ወይዘሮ ደንበጭ ሰርቆባ በቤታቸው ሕይወታቸው አልፎ ተገኘ። በዋሽንግተን ዲሲ እና ሜሪላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ትልቅ ሐዘንና ድንጋጤ የፈጠረ አሰቃቂ ዜና ተሰምቷል። ታዋቂዋ የቲክቶክ ባለሙያ የሃና እናት ወይዘሮ ደንበጭ ሰርቆባ ልብ በሚሰብክ ሁኔታ በቤታቸው ውስጥ ሕይወታቸው አልፎ ተገኝቷል። እንደ ቤተሰቡ መረጃ ወይዘሮ ደንበጭ ሕይወታቸው ከማለፉ በፊት የነበረውን ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸውን ለማስደሰት ቅቤ ሲያነጥሩና የቤታቸውን ድባብ በበዓል ጠረን ሲያውዱ አድረው ነበር። ነገር ግን በነጋታው ጠዋት በእሳቸው ዘንድ ሕፃናት ልጆቻቸውን የሚያስጠጉ ወላጆች ስልክ ሲደውሉ ምላሽ ባለማግኘታቸው ተጨንቀው ለልጃቸው ለሃና ደወሉላት። ሃና በተጨነቀ መንፈስ ወደ እናቷ ቤት ስታመራ እናቷ በቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አግኝታቸዋለች። በአሁኑ ሰዓት የአካባቢ ፖሊስ የሞታቸውን መንስኤ ለማጣራት ከፍተኛ ምርመራ ጀምሯል። ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓታቸው ይፈጸማል።